በሚሊዮኖች የሚቆጠሩ አድናቂዎች የሚጮሁላቸው መድረክ ላይ እንደ ፀሐይ የሚበሩና ዓለምን በዜማዎቻቸው ያስገዙ የፖፕ ሙዚቃ ኮከቦች መጨረሻቸው ግን በሚያሳዝን ሁኔታ በብቸኝነትና በስቃይ ተደምድመዋል። ዛሬ የእነዚህን 5 ታላላቅ ከዋክብት የመጨረሻ አሳዛኝ ታሪክ እንቃኛለን። በአንደኛ ደረጃ ማይክል ጃክሰን እንዴት ሞተ? የአሟሟቱስ ምስጢር ምንድነው? የሚለውን እንመለከታለን። ታሪካችንን የምንጀምረው የፖፕ ሙዚቃው ንጉስ ተብሎ በሚጠራው ማይክል ጃክሰን ነው። ማይክል ለዓለም ሙዚቃ አዲስ ትርጉም የሰጠ በመድረክ ላይ ተአምር የሚሰራ ሰው ነበር። ነገር ግን ከዚህ ታላቅ ስም ጀርባ በከፍተኛ የአእምሮ ጭንቀትና በእንቅልፍ እጦት የሚሰቃይ ምስኪን ሰው ነበር። እንደ አውሮፓውያን አቆጣጠር ሰኔ 25 ቀን 2009 ዓመተ ምህረት ዓለምን ያስደነገጠ ዜና ተሰማ። ማይክል ጃክሰን በ50 ዓመቱ ከዚህ ዓለም በሞት ተለየ። ዚስ ኢዝ ኢት ለተሰኘው ዳግም መመለሻ ኮንሰርቱ እየተዘጋጀ ሳለ የግል ሐኪሙ እንድተኛው የሰጠው ፕሮፖፎል የተባለ ማደንዘዣ የልብ ትርታውን ለዘላለም አቁመው። በሚሊዮኖች የሚቆጠሩ ሰዎችን ያስጨፈረው ንጉስ በመጨረሻው ሰዓት ግን ለጥቂት ደቂቃዎች እንቅልፍ ተማጽኖ ህይወቱ ማለፉ የታሪኩ አስከፊ ገጽታ ነው። የፖፕ ሙዚቃ ንጉስ ማይክል ጃክሰን ከታዋቂነቱ ብዛት የተነሳ ከሰው ልጅ በላይ ተደርጎ ይታይ የነበረው ማይክል ህይወቱ ግን ገና በልጅነቱ ነበር መቃወስ የጀመረው። በአባቱ ጥብቅ ቁጥጥር ስር ሆኖ በልጅነቱ መድረክ ላይ የወጣው ማይክል ልጅነትን አጥቶ ያደገ ትልቅ ሰው ነው። ማይክል ዝነኛ በሆነ ቁጥር ራሱን ከሰው ማራቅ ጀመረ። የቆዳ ቀለሙን መቀየር፣ በርካታ የቀዶ ጥገናዎችና ኔቨርላንድ የተሰኘው የግል መንደሩ የውስጥ ጭንቀቱ ነጸብራቆች ነበሩ። እንደ አውሮፓውያን አቆጣጠር ሰኔ 2009 ላይ ዚስ ኢዝ ኢት የተሰኘውን ታላቅ ኮንሰርት ለማቅረብ ሲዘጋጅ ሰውነቱ ቀጭቶና በጭንቀት ተመቶ ነበር። በመጨረሻው ምሽት ማይክል መተኛት አልቻለም። የግል ሐኪሙን ወተት ያለ የሚጠራውን ፕሮፖፎል እንዲሰጠው ተማጸነ። ያ የሰጠው መድኃኒት ግን የንጉሱን ትንፋሽ ለዘላለም አቆመው። በሚሊዮኖች የሚቆጠሩ ሰዎች በለቅሶ አደባባይ ሲወጡ ዓለም ያወቀችው ግን አንድ እውነት ነበር። ማይክል በሰው ተከቦ ቢኖርም የሞተው ግን በዓለማችን ላይ እጅግ ብቸኛው ሰው ሆኖ ነበር። ማይክል ጃክሰን ከመሞቱ ጥቂት ሰዓታት በፊት ወተት ስጡኝ አይ ኒድ ሰም ሚልክ እያለ ይማጸን ነበር። ወተት ያለው ነጭ ቀለም ያለውንና በሆስፒታል ውስጥ ብቻ የሚሰጠውን ገዳይ ማደንዘዣ ነበር። ንጉሱ ከመሞቱ በፊት በነበሩት ቀናት አንድ ሰው ሊገድለኝ እየሞከረ ነው የሚል ፍርሃትም ነበረው። ተሸንፎ ወደቀ። የማይክል ጃክሰን ቀብር በዓለም ላይ ከ2.5 ቢሊዮን በላይ ህዝብ በቀጥታ ስርጭት ተከታትሎታል። ወርቅ በለበሰው ሳጥኑ ላይ ልጆቹ ለዓለም ንጉስ ነው ለኛ ግን አባታችን ነበር ሲሉ ያሰሙት ለቅሶ ዛሬም ድረስ በሰው አእምሮ ውስጥ ይገኛል። የማይክል ጃክሰን የኦቶፕሲ ዘገባ እንደሚያሳየው ሲሞት ሰውነቱ እጅግ በጣም ከስቶ ነበር። ሆዱ ውስጥ ምንም አይነት ጠንካራ ምግብ አልተገኘም። ይልቁንም በክፍል የሟሟ የመድኃኒት ቅሪቶች ብቻ ነበሩ። በሰውነቱ ላይ በርካታ የመርፌ ምልክቶች የተገኙ ሲሆን ይህም ለዓመታት ማደንዘዣዎችን በደም ስሩ ውስጥ እንደነበር ያረጋግጣል። ከሁሉም በላይ የሚያሳዝነው ግን ፊቱ ላይ የነበሩት በርካታ ጠባሳዎችና ጸጉሩ ሰው ሰራሽ ዊግ በመሆኑ ነበር። ይህም ለዓለም የሚያሳየው ገጽታና እውነተኛው ማንነቱ ምን ያህል የተለያዩ እንደነበሩ ያሳያል። እነዚህ ኮከቦች እንዲህ ወዳለ አስከፊ ደረጃ የደረሱት ለብቻቸው አልነበረም። ከጀርባው የሕክምና ባለሙያዎች እጅ አለበት። ማይክልን ለማስተኛት ሲባል የቀዶ ጥገና ክፍል ውስጥ ብቻ የሚሰጠውን ፕሮፖፎል የተባለ መድኃኒት በቤት ውስጥ እንዲሰጠው ያደረገው ዶክተሩ ነበር። ዶክተር ኮንራድ ሙሬ በስተመጨረሻ ባለማወቅ በፈጸሙት ግድያ ኢንቮለንተሪ ማንስላውተር ተፈርዶባቸው ወደ ወህኒ ወርደዋል። በሌላኛው በኩል ደግሞ ኤሚ ዋይንሃውስን እናገኛታለን። ኤሚ ዋይንሃውስ ልዩ ነበረች። የጃዝና የሶል ሙዚቃን በማቀላቀል በወጣትነቷ ዓለምን አስደምማለች። ነገር ግን ኤሚ ስለ ሱስ ያዜመችው ሪሃብ የተሰኘው ዘፈኗ የገዛ ህይወቷ ነጸብራቅ ሆነ። በሚዲያና በፓፓራዚዎች ከፍተኛ ጫና ይደረግባት የነበረችው ኤሚ ሰላም የምታገኝ መሰላት በአልኮል ውስጥ ነበር። በ2011 ጁላይ ወር ላይ ኤሚ በ27 ዓመቷ በአልኮል መመረዝ ምክንያት በለንደን በሚገኘው ቤቷ ውስጥ ህይወቷ አልፎ ተገኘ። በ27 ዓመታቸው ህይወታቸው የሚያልፍ ዝነኞች የሚሰበሰቡበት 27 ክለብ አባል ሆነች። ገና ብዙ መስጠት የምትችል ወጣት ጥበበኛ በሱስ ምክንያት ባጭሩ ተቀጨች። ኤሚ ዋይንሃውስ ገና በ27 ዓመቷ ነበር የሞተችው። ኤሚ ለየት ያለችው ውድቀቷን ለዓለም እያሳየች በመሞቷ ነው። ካሜራዎች እየተከታተሏት ስትሰክርና ስትወድቅ እያዩ ዝም አሉ። እንደ አውሮፓውያን አቆጣጠር ጁላይ 2011 በአልኮል መመረዝ ስትሞት ዓለም ታውቀው ነበር የሚል አሳዛኝ ምላሽ ተሰጠ። ቀጥለን ወደ ዊትኒ ሂውስተን እንሄዳለን። ዊትኒ በታሪክ ተወዳዳሪ የሌለው ዘ ቮይስ ወይም ድምጹ የምትባል ድንቅ ዘፋኝ ነበረች። ነገር ግን ዝናዋ እየናረ በሄደ ቁጥር የውስጥ ሰላሟ እየራቃት መጣ። እንደ አውሮፓውያን አቆጣጠር በ2012 የካቲት ወር ላይ ዓለም ለግራሚ ሽልማት በዝግጅት ላይ ሳለ ዊትኒ በቤቨርሊ ሂልተን ሆቴል መታጠቢያ ገንዳ ውስጥ ሰምጣ ሞታ
ሞታ ተገኘች። ለዓመታት ድምጿን ሲያጠፋ የነበረው ሱስ በመጨረሻም ሕይወቷን ነጠቃት። አድናቂዎቿ ዛሬም ድረስ I will always love you የሚለውን ዘፈኗን ሲስሙ ይቺ ድንቅ ኮከብ በእንዲህ አይነት ሁኔታ ማለፏ ልብን ይሰብራል። ዊትኒ ሃውስተን በ80ዎቹና 90ዎቹ ዓመታት የፖፕና የሶል ሙዚቃ ንግስት ነበረች። ድምጿ እንደ መስታወት ንጹህ፣ እንደ ተራራ ግርማ ያለው ነበር። ነገር ግን ዊትኒ ከዝናዋ በስተጀርባ ከትልቅ ጋኔን ጋር ትታገል ነበር። እሱም የሱስ ጋኔን ነው። ከሰላማዊቷ የቤተ ክርስቲያን ዘማሪነት ወደ አደገኛ እጽ ሱስ የገፋት ትዳሯና ዝና ያመጣባት ጫና እንደሆነ ይነገራል። እንደ አውሮፓውያኑ አቆጣጠር በ2012 የካቲት 11 ቀን ዊትኒ በቬርሊ ሂልተን ሆቴል አራተኛ ፎቅ ላይ ባለ ክፍል ውስጥ ነበረች። ከታች ትልቅ የግራሚ ዋዜማ ድግስ እየተካሄደ፣ ዊትኒ ግን በመታጠቢያ ገንዳ ውስጥ ሕይወቷ አልፎ ተገኘ። ከሞቷ በኋላ የመጡ ዘገባዎች እንደሚያሳዩት ድምጿን የሰረቀው ሱስ ጥርሶቿን ጭምር አርግፎ ነበር። ያ ዓለምን ያስደመመው ድምጽ በመጨረሻው ሰዓት እርዳታ ለመጠየቅ እንኳ አቅም አጥቶ በውሃ ውስጥ ሰመጠ። ዊትኒ ሃውስተን በሞተችበት ክፍል ውስጥ በሚገርም ሁኔታ አንድ ክፍት የሆነ የመጽሐፍ ቅዱስ ገጽ ተገኝቷል። ከመሞቷ ጥቂት ቀናት ቀደም ብሎ ኢየሱስን ማየት እፈልጋለሁ ስትል ለጓደኞቿ ትናገር ነበር። ዊትኒ የሞተችው ወደ ክብር ለመመለስ እየታገለች ባለችበት ወቅት ነበር። የዊትኒ ሃውስተን ስንብት የተካሄደው በልጅነቷ ትዘምርበት በነበረው ቤተክርስቲያን ነበር። የአልማዝ ድምጽ ያላት ንግስት ስትሸኝ የቤተክርስቲያኑ መዘምራን የዘመሩት ዝማሬ መላው ዓለምን አስለቅሷል። የዊትኒ ምርመራ ውጤት እንዲሁ ዘግናኝ ነበር። ለዓመታት በወሰደችው ዕፅ ምክንያት አፍንጫዋ ውስጥ ያለው አጥንት ተሸርሽሮ ነበር። በልቧ አካባቢ የነበሩ ደም ስሮች በ60% ተዘግተው የተገኙ ሲሆን ይህም በወጣትነቷ የልብ ድካም እንዲያጋጥማት ዋነኛው ምክንያት ሆኗል። ከሁሉም በላይ ልብ የሚሰብረው ግን ዊትኒ ያንን ውብ ድምጽ የምታወጣበት ጉሮሮዋና ጥርሶቿ በከፍተኛ ሁኔታ ተጎድተው መገኘታቸው ነው። ኤልቪስ ፕሬስሊ የሮክ ኤንድ ሮል ንጉስ ነበር። በ50ዎቹና 60ዎቹ ዓመታት ወጣቶችን በዳንሱና በዜማው ያሳበደ የመጀመሪያው የዓለም አቀፍ ዝና ባለቤት ነው። ነገር ግን ከመጠን በላይ ዝነኛ መሆን ዋጋ አስከፍሎታል። በመጨረሻው ዘመን ኤልቪስ በጤና መታወክና በመድኃኒት ሱስ ውስጥ ተዘፍቆ ነበር። በ1977 ኦገስት 16 ቀን ይህ የሙዚቃ አብዮተኛ በመታጠቢያ ቤቱ ውስጥ ወድቆ ሞቶ ተገኘ። ስሞት የ42 ዓመት ጎልማሳ ቢሆንም ሰውነቱ ግን ለዓመታት በተጠቀማቸው መድኃኒቶች ምክንያት የዛለ ነበር። በሚሊዮኖች የሚቆጠሩ አድናቂዎች እያሉት በገዛ ቤቱ ውስጥ ለብቻው በድንገት ማለፉ የዝናን የጎንዮሽ ጉዳት ቁልጭ አድርጎ ያሳያል። ኤልቪስ ፕሬስሊ የሮክ ኤንድ ሮል ንጉስ ነበር። በታሪክ ለመጀመሪያ ጊዜ የፖፕ ባህልን የለወጠው እሱ ነው። ነገር ግን ስኬት የኤልቪስን ሕይወት ወደ እስር ቤትነት ቀየረው። ከቤቱ መውጣት የማይችለው ኤልቪስ ምግብና የተለያዩ ማስታገሻ መድኃኒቶች ውስጥ መጽናኛን ፈለገ። በመጨረሻው የሕይወት ዘመኑ ኤልቪስ ከመጠን በላይ ወፍሮ መድረክ ላይ ዘፈን መርሳት ጀምሮ ነበር። እንደ አውሮፓውያኑ አቆጣጠር ኦገስት 16 1977 ፍቅረኛው በመታጠቢያ ቤት ውስጥ ወድቆ አገኘችው። ምርመራው እንደሚያሳየው በሰውነቱ ውስጥ ከ10 በላይ የተለያዩ ኃይለኛ መድኃኒቶች ተገኝተዋል። አሜሪካ የታሪኳ አካል አድርጋ የምታየው ይህ ሰው በ42 ዓመቱ የሞተው በከፍተኛ የብቸኝነትና የድካም ስሜት ውስጥ ሆኖ ነበር። ፕሪንስ ከ100 በላይ የሚሆኑ የሙዚቃ መሳሪያዎችን መጫወት የሚችል መድረክ ላይ የሚንቀሳቀስ ኃይል ነበር። ነገር ግን ከህዝቡ እየታሪቆ ከከባድ የሰውነት ህመም ጋር ይታገል ነበር። እንደ አውሮፓውያን አቆጣጠር በ2016 ፕሪንስ በቤቱ በሚገኝ ሊፍት ውስጥ ሞቶ ተገኘ። የሞቱ መንስኤ ህመሙን ለማስታገስ ይጠቀምበት የነበረው ጠንካራ መድኃኒት ነው። ለዓለም ሁሉ የሙዚቃ ፍቅርን ያደለው ፕሪንስ ህመሙን ብቻውን ተሸክሞ በዝምታ ተለየን። የፕሪንስ ስንብት ደግሞ በሚገርም ሁኔታ ፕሪንስ ከመሞቱ በፊት ስነ ስርዓቱ በዝምታና በጥቂት ሰዎች መካከል ብቻ እንዲሆን አዞ ነበር። ዝናን የመሰለ ድምቀት የነበረው ሰው ጉዞ ግን በዝምታ ተደመደመ። ፕሪንስ የሞተው ፌንታኒል የተባለ ከሞርፊን በ50 እጥፍ የሚበልጥ ኃይለኛ መድኃኒት በመውሰዱ ነው። ፕሪንስ ይህንን መድኃኒት የወሰደው የዳሌ ህመሙን ለመቋቋም ሲል ነበር። ሆኖም መድኃኒቱ የትኛው ዶክተር እንደሰጠው እስካሁን ምስጢር ነው። ይህ የሚያሳየው ዝነኞቹ በዙሪያቸው ባሉ ሰዎች የታማኝነት እጥረትና በጥቅም የታወሩ ባለሙያዎች ሰለባ መሆናቸው ነው።